ሰላም ውድና የተከበራችሁ የመሐመድ ሳኒ ዩቲዩብ ቻናል አድማጭ ተከታታዮች ዛሬ በጣም ፐርፌክት የሆኑ ጽድት ያሉ ሴቲንጎችን ላሳያችሁ ነው የመጣሁት። አራት ምርጥ የሆኑ ተመራጭ የሆኑ ሴቲንጎች። የመጀመሪያው በተለያዩ ሶሻል ሚዲያዎች ላይ ገብተን ዋይፋያችንን ብቻ ከላይ ስለከፈትን ብቻ የተለያዩ ማስታወቂያዎች እየመጡ የተቸገረን ሰዎች የተለያዩ ቪዲዮዎች ብናይ የሚያስጠሉ የሚያስቸግሩ ማስታወቂያዎች ወደ ስልካችን ላይ እየመጡ በጣም የተቸገረን ሰዎች እሱን የምትዘጉበትን ምርጥ የሆነች ሴቲንግ አሳያችኋለሁ። በሁለተኛ ደረጃ እያንዳንዳችሁ ስልክ በምታነሱበት ሰዓት ላይ ስልክ ተደውሎላችሁ ስልክ ስታነሱ ለምሳሌ ብዙዎቻችን ያው ስልክ ሲደወልልን እዚህ ላይ ነው የሚደወልልን አይደለ? እዚህ ላይ ነው የሚደወልልን። ዳይሬክት ኮል ሲደወልልን እዚህ አረንጓዴው ላይ ነው የሚደወልልን። ስለዚህ እሱን እስከ ወዲያኛው ሊዘጋላችሁ የሚችል እስከ ወዲያኛው ድራሹን ሊያጠፋላችሁ የሚችል ገባችሁ አይደለ? እስከ ወዲያኛው ድራሹን ሊያጠፋላችሁ የሚችል እሱን አሁን ለምሳሌ ብዙዎቻችን እንደዚህ ስልክ ሲደወልልን እችን ቀይዋን በመንካት ነው የምንዘጋው። ኖ ወደኋላ ቀርታችኋል። እውነቴን ነው የምላችሁ። እችን በመንካት ሳይሆን በድምጻችሁ መጨመሪያና በድምጻችሁ መቀነሻ አማካኝነት ብቻ የምትዘጉበትን ሴቲንግ ነው ማሳያችሁ። በሶስተኛ ደረጃ ወሳኝ የሆነ ሴቲንግ፣ በጣም ደስ የሚል ሴቲንግ ማለት ነው። ገባችሁ? በጣም ደስ የሚል ሴቲንግ። የተለያዩ ሶሻል ሚዲያ ላይ ገብተን ቪዲዮ በምናይበት ሰዓት ላይ አንዳንዴ ድምፁ ከፍ ብሎ ጆሮአችንን ሊያፈነዳው ይችላል። አንዳንዴ ደግሞ ድምፁ ዝቅ ብሎ ድምፁን ብንጨምርበትም ምንም የሚሰማን ነገር የለም። እሱን በተመጣጣኝ የሚያስቀምጥላችሁ በተመጣጣኝ ሁኔታ ወደ እናንተ ድምፁ እንዲሰማችሁ የሚያደርግላችሁን ምርጥ የሆነ ሴቲንግ ናት። በአራተኛና ወሳኝ የሆነ ሴቲንግ ስልካችን ላይ ያለ እኛ ግን ያላየ ነው እየተጠቀምንበት ያልሆነ ከተለያየ ከፕሌይ ስቶሪ ላይ ከጋላክሲ ስቶሪ ላይ አፕሊኬሽኖች ሁሌ እናወርዳለን። በእነዚህ አፕሊኬሽኖች አማካኝነት ልንጠለፍ እንችላለን፣ ሀክ ልንደረግ እንችላለን። ያንን እስከ ወዲያኛው ዝግት አድርጎ የሚዘግላችሁ ማንም ሰው በዛ አፕሊኬሽን አማካኝነት የተለያዩ ቫይረሶች ወደ ስልካችን እንዳይገቡ እነዛን ቫይረሶች የሚከላከልልን በቃ ኖርማሊ ሁሌ እንድትጠቀሙት ነው የምፈልገው። ምክንያቱም እሱን ኦን ካደረጋችሁ በቃ ከዛም በኋላ የፈለጋችሁትን አፕሊኬሽን አውርዱ፣ እንደፈለጋችሁ ሁኑ፣ ቫይረስ አይመጣባችሁም፣ ሀከሮች እናንተን ሊያጠቋችሁ አይችሉም ማለት ነው። እነዚህን ጽድት ያሉ ሴቲንጎችን እንደሚመቻችሁ ተስፋ አደርጋለሁ። ካልተመቻችሁ ኮሜንት ላይ አስተምሮቴን አስተያየት እንድትሰጡኝ እንፈልጋለሁ። በጣም ጽድት ያሉ ሴቲንጎች ናቸው። አዳምጡ እስከ መጨረሻ አብራችሁን ቆዩ። ወደ ቪዲዮ እንግዲህ መግቢያው ላይ እንደነገርኳችሁ በጣም ጽድት ያሉ አራት ሴቲንጎች እንደማሳያችሁ እና ምርጥ የሆኑ ሴቲንጎች እንደማሳያችሁ ነግራችኋለሁ። አሁን ቀጥታ ማሳያችሁ ወደ ስልካችን ላይ የማንፈልጋቸው ማስታወቂያዎች እየመጡ ተቸግረን ሊሆን ይችላል። የትኛውም ሶሻል ሚዲያ ላይ በምንገባበት ሰዓት ላይ በማስታወቂያ ስልካችን እየተጨናነቀ ዋይፋዩን ብቻ እንደከፈት ነው ብቻ በማስታወቂያዎች እየተጨናነቀ በጣም ተቸግረን ሊሆን ይችላል። ስለዚህ እሱን የምታጠፉበትን ሴቲንግ ነው ማሳያችሁ። በጣም ምርጥ ሴቲንግ ማለት ነው። ስለዚህ ቀጥታ ወደ ስልካችሁ ሴቲንግ ላይ ትገባላችሁ። ወደ ስልካችሁ ሴቲንግ ላይ በምትገቡበት ሰዓት ላይ የስልካችሁን ሴቲንግ እዚህ ላይ ትገባላችሁ። እዚህ ላይ ከገባችሁ በኋላ ወደኋላ እዚህ ጋር እንደምትመለከቱት ከመጀመሪያ ጀምሬ ያሳያችኋለሁ። ወደ ስልካችሁ ሴቲንግ ላይ ስትገቡ እዚህ ጋር ጎግል የሚል ታገኛላችሁ። ጎግል የሚለውን ስትነኩ እዚህ ጋር ኦል ሰርቪስ የሚለውን ትነካላችሁ። ኦል ሰርቪስ የሚለውን ስትነኩ ወደ ላይ ሳብ በማድረግ አድስ የምትል ታገኛላችሁ። እዚች ጋር አድስ የምትለዋን አንድ ጊዜ ትነካላችሁ። እንግዲህ ዋናው ነገር ያለው እዚህ ጋር ነው። ገባችሁ? እዚህ ጋር አድ ፕራይቬሲ የሚል ታገኛላችሁ። እዚች ጋር አድ ፕራይቬሲ የምትለዋን አንድ ጊዜ ትነካላችሁ። እሷን በምትነኩበት ሰዓት ላይ እንግዲህ እዚህ ጋር ነው ዋናው ነጥቦቹ። እነዚህ ሶስቱ ናቸው። አድ ቶፒክስ፣ ከዛ አድ ሰጀስትድ አድስ እና አድስ ሜዠርመንት የሚሉ እነዚህ ሶስቶቹ ወደ ስልካችን ላይ ዋይፋዩን ብቻ ስለከፈትን አልፎም ተርፎም የተለያዩ ሶሻል ሚዲያዎች ላይ ገብተን ቪዲዮዎች በምናይበት ሰዓት ላይ ማየት የማንችል በጣም የሚያስጠሉ
ማስታወቂያዎች እየመጡ በጣም ተቸግረናል። እነሱን እስከ ወዲያኛው የሚያጠፋላችሁ ሴቲንጎች ናቸው። የመጀመሪያውን ትነካላችሁ። አድ ቶፒክስ የሚለውን እናንተ ጋር እንደዚህ ኦን ሆኖ ታገኙታላችሁ። ኦፍ ታረጉታላችሁ። ከዛ ወደ ኋላ ትመለሱና አድ ሜዠርመንት ወይም አድ ሰጀስትድ አድስ የሚለውን ትነካላችሁ። እናንተ ጋር ኦን ነው፣ ኦፍ ታረጋላችሁ። ከዛ መልሳችሁ አድ ሜዠርመንት የሚለውንም በመንካት እዚች ጋር እናንተ ኦን ናት፣ ኦፍ ታረጓታላችሁ ማለት ነው። በዚህ አይነት መልኩ ወደ ስልካችሁ የሚመጡትን ማስታወቂያዎች አላስፈላጊ የሆኑ የሚረብሹ የሚያስጠሉ ማስታወቂያዎችን ከስልካችሁ ላይ እስከ ወዲያኛው ማስወገድ ትችላላችሁ ማለት ነው። ሁለተኛውና በጣም ደስ የሚል ሴቲንግ ብዙዎቻችሁ ስልክ ሲደውልባችሁ በቀጥታ ስልክ በሚደውልላችሁ ሰዓት ላይ እንደምታውቁት አረንጓዴውን በመንካትና ቀዩን በመንካት ትዘጋላችሁ፣ አረንጓዴውን በመንካት ትከፍታላችሁ። እሱን በድምጻችሁ መጨመሪያና በድምጻችሁ መቀነሻ የምትዘጉትና የምታነሱበትን መንገድ አሳያችኋለሁ። ቀጥታ ወደ ስልክ መደዋወያችሁ ላይ ትገባላችሁ። ከዛ ከላይ በኩል 3 ነጠብጣብ ታገኛላችሁ። እሱ ላይ በምትገቡበት ሰዓት ላይ ከላይ በኩል 3 ነጠብጣብ ታገኛላችሁ። ከላይ በኩል 3 ነጠብጣቧን ትነካላችሁ። ከዛ ሴቲንግ የሚል ታገኛላችሁ። ሴቲንግ የሚለው ላይ ትገባላችሁ። ሴቲንግ የሚለው ላይ ከገባችሁ በኋላ እዚህ ጋር እንደምትመለከቱት አንሰር ኤንድ ኢንዲንግ ኮል የሚል ታገኛላችሁ። እዚች ጋር አንሰር ኤንድ ኢንዲንግ ኮል የምትል ታገኛላችሁ። እሷን በምትነኩበት ሰዓት ላይ እዚህ ጋር እንደምትመለከቱት 2 ሴቲንጎች አሉ። እነዚህ እናንተ ጋር ኦፍ ሊሆኑ ይችላሉና ፕሬስ ቮሊዩም አፕ ቱ አንሰር፣ ይሄ ማለት የድምጻችሁን መጨመሪያ በመንካት ያንን ስልክ ማንሳት ትችላላችሁ ማለት ነው። እዚህኛው ደግሞ ፕሬስ ሳይድ ቦተን ቱ ኢንድ ኮልስ ይላል። ይሄ ደግሞ የስልካችሁን መዝጊያ በመንካት ከስልኩን መዝጋት የምትችሉበት መንገድ ነው ማለት ነው። ስለዚህ እነዚህን ሁለቱን ኦን ማድረግ ይጠበቅባቸዋል። እንግዲህ ሶስተኛውና በጣም ወሳኝ የሆነው ሴቲንግን አሳያችኋለሁ። እሱ ምንድነው? ከተለያዩ ከፕሌይ ስቶር ላይ የተለያዩ አፕሊኬሽኖችን በምታወርዱበት ሰዓት ላይ በዛ አፕሊኬሽን አማካኝነት ስልካችሁ እንዳይጠለፍ፣ ቫይረስ ስልካችሁ ውስጥ እንዳይገባ የሚከላከልላችሁ ሴቲንግ ነው። ምናልባት እናንተ ያንን ሴቲንግ ኦን አላደረጋችሁትም ይሆናል። ስለዚህ ያንን ሴቲንግ ስልካችሁ ሀከር እንዳይገባበት፣ ሀክ እንዳይደረግ፣ እንደገና ደግሞ ቫይረሶች እንዳይገቡ የሚያደርግላችሁ ሴቲንግ ነው። ስለዚህ አሁን ቀጥታ ወደ ስልካችሁ ሴቲንግ ላይ ትገባላችሁ። ስልካችሁ ሴቲንግ ላይ በምትገቡበት ሰዓት ላይ ሲኩሪቲ ኤንድ ፕራይቬሲ የሚለዋን አንዴ ትነካላችሁ። እሷን አንዴ ስትነኩ ወደ ላይ ሳብ አድርጋችሁ አውቶ ብሎከር የሚል ታገኛላችሁ። ይሄን አውቶ ብሎከር የሚለውን አንዴ ትነካላችሁ። እዚህ ጋር እንደምትመለከቱት እቺ እናንተ ጋር ኦፍ ልትሆን ትችላለች። እናንተ ጋር እንደዚህ አሁን እኔ ኦን ስላደረኩት እናንተ ጋር እንደዚህ ኦፍ ልትሆን ትችላለች። እቺን ኦን ታረጓታላችሁ። ሌላም አለች ከታች በኩል እቺኛዋ እንደምትመለከቱት እቺን አሁን ኦን አለማድረግ ትችላላችሁ። ያኛውን ኦን ካደረጋችሁ እቺኛዋን ኦን ባታረጓት ያን ያህልም ጉዳት አይደርስባችሁም። ነገር ግን ደግሞ ከተለያዩ ዩኤስፒዎች ላይ ከፕሌይ ስቶር እና ከሳምሰንግ ጋላክሲ ከአንድሮይድ ጋላክሲ ውጪ የምታወርዷቸው ነገሮች ካሉ ከተለያየ ቦታ ላይ ከተለያዩ ፋይሎች ላይ የምታወርዱት ነገር ካለ እችንም አብራችሁ ማክሲመም ሪስትራክሽን የምትለዋንም እሷንም ኦን ማድረግ ይጠበቅባችኋል። ነገር ግን ደግሞ ከፕሌይ ስቶሪ እና ከጋላክሲ ስቶሪ ውስጥ ውጪ ሌሎች ነገሮችን የማታወርዱ ከሆነ እችኛዋን ብቻ ኦን አድርጋችሁ መተው ትችላላችሁ ማለት ነው። አራተኛውና በጣም ወሳኝ የሆነውን ሴቲንግ አሳያችኋለሁ። የተለያዩ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቱብ ላይ ገብታችሁ ቪዲዮ በምታዩበት ሰዓት ላይ አንዳንዴ ድምፁ በጣም ከፍ እያለ ጆሮአችሁን ያደነቁራችኋል። አንዳንዴ ደግሞ ምንም የፈለገ ያህል ድምፅ ብትጨምሩበትም ድምፁ አልሰማችሁ ይላል ማለት ነው። ይሄንን እኩል በኩል በተመጣጣኝ አድርጎ የሚያሳያችሁን ሴቲንግ የምታዳምጡበትን ሴቲንግ ነው ማሳያችሁ። በጣም ጠቃሚ የሆነ ብዙ ልጆች ስልኬ ድምፅ አልጨምርልኝ አለ፣ ስልኬ ድምፅ ቀነሰብኝ፣ በጣም ተቸገርኩኝ፣ ምንድን ነው እያላችሁ ከጎን ስልካችሁን ዝም ብላችሁ እየቀጠቀጣችሁ ድምፁን ለመጨመር ትታገላላችሁ። ነገር ግን እሱ ምንም የሚጨምርላችሁ የሚቀንስላችሁ ነገር የለም።
ይሄንን በተመጣጣኝ ዳይሬክት ቲክቶክም ላይ ዩቱብም ላይ ፌስቡክም ላይ የተለያዩ ሶሻል ሚዲያዎች ላይ ገብታችሁ ቪዲዮ በምታዩ አውዲዮ በምታዳምጡበት ሰዓት ላይ ያንን በተመጣጣኝ ድምፅ ወደ እናንተ የሚያደርስላችሁን ሴቲንግ ነው አሁን ማሳያችሁ። ስልካችሁን ከላይ ወደ ታች ሳብ በማድረግ እዚህ ጋር እንደምትመለከቱት ይሄንን አንድ ጊዜ ጫን ብላችሁ ትይዙታላችሁ። እሱን ጫን ብላችሁ ስትይዙት እቺ ሴቲንግ እናንተ ጋር ኦፍ ልትሆን ትችላለች። እቺ እንደዚህ እናንተ ጋር ዝግ ልትሆን ትችላለች። እቺን ምን ታረጓታላችሁ? ኦን ታረጓታላችሁ። ከዚህ በኋላ ደን የምትለዋን ትነካላችሁ። ከዚህ በኋላ የትኛውንም ቪዲዮ በምታዳምጡበት አውዲዮ በምታዳምጡበት ሰዓት ላይ ድምፁ ተመጣጣኝ ሆኖ ወደ እናንተ ጆሮ ላይ ሊገባላችሁ ይችላል ማለት ነው። ገባችሁ አይደለ? እንደዚህ እያደረጋችሁ እነዚህን አሪፍ እና ተመጣጣኝ ሴቲንጎች በደንብ እንደገባችሁና እንደተረዳችሁ ተስፋ አደርጋለሁ። አስተያየት ካላችሁ ኮሜንት ላይ፣ የምትፈልጉት ጥያቄ ካላችሁ ኮሜንት ላይ አሳውቁኝ እላችኋለሁ። ከበራችሁ የማህመድ ሳኒ ዩቲዩብ ቻናል አድማጭ ተከታታዮች ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ደግሞ በሌሎች ሴቲንጎች በሌሎች አስተምሮቶች እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ።